سنا تروي حديثا مريقا وضياء. ይህች ዓለም ነፍስ ሙሉ የቅብጥብጥነት ባህሪዋን ትታ የምትረጋጋ የምትሰክንባት ሀገር አይደለችም። በሷ ውስጥ የሰው ልጅ ነፍስ በአንድ አይነት ሁኔታና ቦታ ለረጅም ጊዜ መቆየትን አትሻም። ህይወት ለውጥን ትፈልጋለች፣ መታደስን ትሻለች። ሌላው ቀርቶ በድሎትና ሐሴት ውስጥ ብቻ እንኳን በትዕግስትና ለረጅም ጊዜ መሰነባበቱ ይከብዳል። ማር ሲበዛ ይመራታል፣ ቅባትም ከልኩ ሲያልፍ ያቅለሸልሻታል። እናም ነገሮች ሐላልና መልካም እስከሆኑ ድረስ የፍላጎቷን ልንጠብቅላት ይገባል። ኢማን ይጨምራል፣ ይቀንሳል። ሞድ ይመጣል፣ ይሄዳል። ሞራል ብቅ ይላል፣ ይጠፋል። በሁኔታዎች ውስጥ ራሱን ያልቀያየረና በነገሮችም ውስጥ መስመሩን ወስኖ ምርጡን ያላዘ ሰው የስኬት ጊዜው ሩቅ ነው። ለአካሄዱና ለጉዞ የተሻለውን መንገድ መጥረግ ትቶ በአንድ ዓለምና ሁኔታ ውስጥ መኖር የመረጠን ሰው ኑሮ ትርጉም አልባ፣ ህይወትም የቁም እስር፣ ዱንያም የዘላለም ዘብጥያ ትሆንበታለች። የችግር አይነቶች ከወዲህ ወዲያ ቢቀራመቱ፣ ፈተናዎች በዚህ በዚያ ቢያዋክብህ፣ ችግሮች ከፊት ከኋላ ቢከቡህ፣ ቆም ብለህ ጆሮ የምትሰጥበት ጊዜ እንዳይኖርህ ወደፊት እንጂ ወደ ኋላ አትመልከት። ለመራመድ አታመንታ። ሐሳብ ተከታትሎ ቢሰፍርብህ፣ ጭንቀት አሳዶ ቢወርህ ወዲያ በልና አሽቀንጥራቸው። ማንነቱን አሳልፎ በቀላሉ እጅ የሚሰጥ ሰው አትሁን። የእድል በሩ እያለህም ሽንፈትን በጸጋ አትቀበል። ህይወት እንዳደረግናት ናት። እናስተካክላታለን፣ እናበላሻታለን፣ እናጣፍጣታለን፣ እናመራታለን፣ እንመራታለን፣ ትመራናለች። ብልህ ሰው ከምንም ተነስቶም ለቁም ነገር ይበቃል። ደካማ ግን በእጁ የገባውን አጋጣሚ እንኳን አይጠቀምም። እድልን እንድትፈልገው እንጂ እድልን ለመፈለግ ዝግጁ አይደለም። ስለሆነም በገዛ እጁ ጥፍጥናን ወደ መሬት ይለውጣል፣ ደስታን ወደ ሐዘን ይቀይራል። ሞቻለሁ አትበል፣ ተስፋ አትቁረጥ፣ ሩህን መልስ። በህይወት አለ፣ ጠንከር በል፣ አትለሳለስ። አልደርስም አትበል፣ ትደርሳለህ። አላልፍም አትበል፣ ታልፋለህ። አላህ ለምርጫና ለውሳኔ ነፃ አድርጎ ፈጥሮ ሳለ ለምን ባርነትን ትመርጣለህ? ምድር ሰፊ ናት፣ እይታህን አስፋ፣ አትጨናነቅ። ኢንሻአላህ በአላህ ፍቃድ በል፣ ሁሉንም ነገር በብቃት ትወጣለህ። መንገድ ቢዘጋ መንገዶች አሉ፣ ምርጫ አልቅም፣ አማራጮች አሉ። እንችላለን የሚሉ በአላህ ፍቃድ ይችላሉ፣ እናሳካለን የሚሉ ኢንሻአላህ ያሳካሉ። በአላህ ላይ እርግጠኝነትህ የቂንህ ይጨምር፣ መመካትህም በሱ ይሁን። በሐሳቦች መሃል አትዋለድ፣ በሁለት ልብም አትጓዝ። አገባለሁ በልና ኳሷን ወደ ጎሉ ምታት፣ ትገባለች። አሸንፋለሁ በልና በሙሉ ልብ ወደ ውድድሩ ግባ፣ ታሸንፋለህ። አልፋለሁ በሚል ሙሉ ሐሳብ ወደ ፈተናው ክፍል ግባ፣ ታልፋለህ። እደርሳለሁ በልና ጉዞህን ጀምር፣ እጨርሳለሁ በልና ውጥንህን ቀጥል። ጭንቀት የሰውን ትኩረት ይበትናል። የሐሳብ ክምችት የሰውን ልጅ አያሰራም። አለመረጋጋት ለምንም ውጤት አያበቃም። አጉል ፍራቻና ስጋት ወደፊት አያራምድም። ከፈራህ ወይንም እርጋታ ካጣህ አትጀምርም፣ አትቀጥልም። በሙእሚን ቤት ለዱንያ ፈተናዎች መታጠፍ እንጂ መሰበር የለም። ብሩህ ተስፋና መልካም ጥርጣሬ እንጂ ተስፋ አልባ ጉዞ አይኖርም። ማንሰራራት እንጂ መሞት አይታሰብም። በዚህ መልኩ ይህችን ህይወት እንኖራለን። ከአንቀልባ ጀምሮ እስከ መቃብር ባለው የዚች ዓለም ኑሮ መንገድ አልጋ ባልጋ እንዳልሆነ እናውቃለን። በድሎትም ይሁን በችግር ውስጥ ፈተና አለ። እናም እጃችንን ሰብስበን ሱሪያችንን ከፍ አድርገን እንፋለማለን። በፍልሚያ ሜዳ የሚገኘው ድል ጣፋጭ ነው። በድካም የሚጨበጥ ነገር እርካታ ነው። ለዚህ ነው አላህ Subhanahu Wa Ta'ala ለሽልማት ያንን ውድ ሀገር ጀነትን ያህል ጸጋ ያዘጋጀው። ስራ መፍታትና ረጃጅም ክፍተቶች አላስፈላጊ ነገርን ያሳስባሉ። ነፍስያና ሸይጣንም የሰው ልጅ ሊያሳስቡት ይህንን ውድል ይጠቀማሉ።
ክፍተቶችን በሥራ ማራቅ ያስፈልጋል። ማንኛውም ሐላል ሥራ ጥሩ ንያ ከታከለበት ኢባዳ ነውና አጅር አለው። ሥራ መንፈስን ያድሳል፣ ሐሳብንም ይቀንሳል። መጥፎ ውስጣዊ ስሜቶች ወደ ተጨባጭ ሐሳብ ይቀየራሉ፣ ሐሳቦችም ወደ ተግባር ያመራሉ። መጥፎ ተግባራትና ኃጢያቶች ይጠራቀሙና ባለቤቱን ለጀሃነም ይዳርጋሉ። ያ ከመሆኑ በፊት ነፍስ መጥፎ ማሰብን ስትጀምር በሐሳቧ እንዳትቀጥል በመጥፎ ስሜቷ እንዳትገፋ እድል አለመስጠት ያስፈልጋል። ለዱንያ ለአጠቃላይ ተጽዕኖቿ አንሸነፍ። የቀደር ጉዳይ ነው ብለንም ከእውነተኛው ሞት በፊት ሺህ ጊዜ አንሙት። ብዙዎች የወረቀት ላይ አንበሳን ይሸሻሉ፣ አሻንጉሊትንና አርቲፊሻል ነገሮችንም ይፈራሉ። ለሰባራ ሽጉጥ እጅ ይሰጣሉ። ሰውነታቸው ስለቀዘቀዘ ብቻ ሞተናል ብለው ከመንቀሳቀስ እጅ እግራቸውን ያስራሉ። ሳይመቱ የሚወድቁ በማስጠንቀቂያ የሚበረግጉ ጩኸት ሁሉ ወደ እነርሱ የሚመስላቸው ብዙ ናቸው። ሰው ሆይ ሞቻለሁ አትበል፣ አልሞትክም፣ ሩህን መልስ፣ ተስፋ አትቁረጥ፣ እድል አለህ፣ ተንቀሳቀስ። ደብሮኛል አትበል፣ አትተሳሰር፣ መንፈስህን አድስ። በዱንያ ላይ ያለው ቀን ሁሉ ለኔ ይሁን አትበል። አንድ ቀን ላንተ፣ ሌላው ቀን ባንተ ነው። ላንተ የሆነውን ተጠቀምበት፣ ባንተ የሆነውን ቀን ታገስበት። ሕይወትን አዋክባት፣ ክፍተት አትስጣት፣ አትደበር፣ አትሰላች። በነገሮች ውስጥም ራስህን በመለዋወጥ ለውጣት፣ ሕይወትን አዲስ አድርጋት። አማራጮች እያሉ በአንድ ሁኔታ ውስጥ ብቻ ራስን ማሰር ሞኝነት ነው። ምድር ሰፊ ናትና ተነስ፣ ተንቀሳቀስ፣ ሂድ፣ ተመለስ፣ ሙድህን ፈልግ፣ ሕይወትህን አድስ። ደብሮኛል ብሎ ለረጅም ሰዓት ተጠቅልሎ የሚተኛን ሰው አንደኛ ድብርቱ አይለቀውም፣ ሁለተኛ ጊዜ ቆሞ አይጠብቀውም፣ ሶስት በድርጊቱ ኪሳራ እንጂ ትርፍ የለውም። አንዴ ወንጀል ውስጥ ወድቅ ያለውና ተስፋ የለኝም ብሎ እዚያው የሚንቦራጨቅ ሰው አንደኛ ለውስጡ ሰላምን አያገኝም፣ ሁለት ኃጢያቱ አይቀንስም፣ ሶስተኛ አላህም አይታረቀውም። አማኞች እገዛን ከአላህ Subhanahu Wa Ta'ala እንጂ ከማንም አንፈልግ። ሕይወታችንን ለመምራትም በሱ እንጂ አንረዳ። ከዚያ በመለስ ራሳችንን ለመምራት ብቃት ይኖረን። ሹፌር እንደሌለው መኪና አንሆን። መንገድ እየመረጠን የአላህን ሕግ እያከበረን በጥንቃቄ እንጓዝ። ቁልቁሎቱን እንዳያዳልጠን እንጠንቀቅ። ዳገቱን በጽናትና በድፍረት እንሻገር። የተደለደሉ ቦታዎችን እንደድል እንጠቀም። መሰናከሎችን ወጣ ገባ መንገዶችን በጥንቃቄና በስልት እንለፍ። አንዴ ወደ አላህ መንገድ ከገባን ከመንገድ ዳርና ዳር ቆሞ የሚጣሩትንም እንዳንሰማ። እንደከም ይሆናል ደክም ያለው ብለን ግን አንቁም። ነዳጅ ስንጨርስ እንደገና እንሙላ። ሕይወት ለአስጨራሽ ጉዞ ናትና በልህን ጨርሳት። ቀናት በሰው ልጅ ሕይወት ውስጥ አንድ አይደሉም። አንዴ ፈካሉ፣ ሌላ ጊዜ ይፈዛሉና ሕይወታችንን እናድስ ይላል ልብ ላላሉ ልቦች ከሚለው መጽሐፍ የወሰድነው ጽሑፍ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የምንለቀው ማንኛውም ቪዲዮ እንዲደርሳችሁ የክብ ምልክቷን ቢላል የምትለውን በመጫን ሰብስክራይብ ያድርጉ። በጎን በኩል ያለውን ቪዲዮ ካላዩትም እሱን በመጫን ቪዲዮውን መከታተል ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።